ልጁ ይሄ ልጅ ነው እንግዲህ እንደምትመለከቱት ይሄ ልጅ በሞተ በ3ኛ አመቱ ነው እንግዲህ ተመልሶ የመጣው። ቀደም ሚዲያ ላይ ለቀነው የተሰጠን መልስ ጥሩ ስላልነበረ አሁን ልጁን በአካል አግኝተን ለእናንተ መልስ ልንሰጥ ቀጥታ ወደዚህ መተናል። አንዴ ናስ እኛ ለእናንተ ብለን ነው እየከወጣው ማን ነው ሙባይቅ ይሄን መንገድ አመቻቸው? ማን ማን አስከፈተ? እሺ ተመልካቾቻችን እንግዲህ ይሄ ተመልካቾች ሰው በአጠቃላይ ከ3 አመት በኋላ የተነሳ የነሳን ደግሞ እንግዲህ ከሞተ በ3ኛው አመቱ ነው የመጣው። ለቤተሰቦቹ ለአጠቃላይ ለሚመለከተውም ሰው ትንግርት ነው የሆነው። በሚዲያ ለቀነው ሊክሸማ በሚለው ፔጅ ለቀነው ብዙዎቻችን የመልስ ምት ሰጥተናል። እስኪ አሁን አስፈቅደናል። እድሉን ካገኘን 1 ደቂቃ ከልጁ ጋር ልጁን በአካል አሳያቸዋለሁ። 1 ደቂቃ ያው ፖሊሶቹን አስፈቅደናል። ክፈይ አምዳነኝ ፖሊሱ ልጁን ብቻ ቀና አድርጉት። ሚዲያ እንደምትመለከቱት አሁን ያለነው የሟች ሞቶ የተነሳው ልጅ ቤተሰብ ጋር ነን። ልጁ እንደምትመለከቱት መናገር አይችልም አይደል? ቀና አድርጉት። ልጁ ይሄ ልጅ ነው እንግዲህ እንደምትመለከቱት ይሄ ልጅ በሞተ በ3ኛ አመቱ ነው እንግዲህ ተመልሶ የመጣው። ቀደም ሚዲያ ላይ ለቀነው የተሰጠን መልስ ጥሩ ስላልነበረ አሁን ልጁን በአካል አግኝተን ለእናንተ መልስ ልንሰጥ ቀጥታ ወደዚህ መተናል። እንግዲህ እናት ነሽ አንቺ? ታላቅ። እሺ እንግዲህ እሷ ታላቁ ነች። እስኪ ከሷ አንደበት የምትናገረው ነገር እስኪ ስለ ጩሎ አዋልኪ ጩሎ ሞታን ይመጣናል። ሚስተ ዘማኑ ነው 4 ዘማን በሞት 4 ዘማን ማታን የመጣው ማታ ስንት ሰዓት? 2 ሰዓት አካባቢ። እሺ እንግዲህ ልጁ እንደምትመለከቱት ይኸው ይሄንን ይመስላል። ምንም ይሄ እንግዲህ የአላህ ስራ ነው፣ የፈጣሪ ስራ ነው። ይሄ ታሪክ ሲሰማ በዓለማችን የመጀመሪያው ነው። በዓለማችን እንደ ኢትዮጵያ ሳይሆን እንደ ዓለም ሞቶ በ4ኛ አመቱ በ3 ከምናምን አመቱ የመጣ የመጀመሪያው ሰው ነው። ሰላም ዶር ተመለከቱት ነው። አባቱ ጋዜጠኛ ባቄ ሀጂ አብዱል ባቄ ሀጂ ሽከማ ይባላል። የቀበሌው ስም ምንድነው? የቀበሌው ስም እንግዲህ ቢላዋንጃ ነው። በስልጤ ዞን በደቡብ ክልል በስልጤ ዞን በውልባረድ ወረዳ በቢላዋንጃ ቀበሌ ነው እንግዲህ ይህ ታሪካዊ ተአምር የተፈጠረው። ከዚህ በኋላ እንግዲህ ፖሊሶቹም በአካባቢው የልጁን ደህንነት በመጠባበቅ ላይ ናቸው። ብዙ የስልጤ ማህበረሰብ እንዲሁም ከተለያየ ከአዲስ አበባ አሁን ላይ በሚዲያ ሰምተው በመጉረፍ ላይ በመምጣት ላይ ነው የሚገኙት። ብዙ ወንድሞቻችን በመምጣት ላይ ነው የሚገኙት። እኔ በመጀመሪያ ደረጃ ራሴን እድለኛ አድርጌ ነው ማስበው እንደዚህ አይነት ተአምርን የአላህን ስራ የፈጣሪን ስራ በአይኔ በማየቴ በጣም ደስተኛ ነኝ። እንግዲህ ይሄ በታሪክም በምንም ያልተነገረ ነገር ነው። በጣም ነው የማመሰግነው። ጨብጠኝ። ትናገራለህ? አላህ ይጠብቅህ። እሺ በቃ ጨርሰናል። ላለው መረጃ ይሄንን ይመስለናል። እናመሰግናለን።